ቼልሲ አርሰናል በሱና መጣችሁ። በአስር ተጫዋች አያቸው አታውሩ። ቼልሲ ለማንኛውም ማን ጠግቦሽ ብለንሻል። ማን ጠግቦሽ ጀማው አልወጣልኝም። እኔ ይሄ ጨዋታ ተለጥልጠን የተሸነፍነው ጀማው ተለጥልጠን የተሸነፍነው እንዴ ይሄ ጨዋታ ላይ ማለት ነው። ነጥብ አገኘን ብዬ ማሰብ በጣም ይከብደኛል ጀማው በጣም ማለት ነው። አንተ ምን ሆኖ ዛሬ ማስኩራ እናንተ ምን ሆኖ ነው እንዴ? እንዴት ነው ፓስ ማድረግ የሚያቅተው? ፓስ ማድረግ ያቅቷል ጀማው ፓስ እንዴ? ጋብሪኤል ማጋሌሽና ሳሊባ በጣም ልዩነት ያላቸው ተጫዋቾች ናቸው ጀማው። ማለት ማንንም ሊተካቸው የማይችል ተጫዋቾች እንደሆኑ ነው በቃ ዛሬ ያረጋገጥኩት። ማንንም ማለት ነው። በርግጥ አርቴታ እነዚህን ሁለት ልጆች አጣምሮ ለአንድም ጊዜ ምናምን አልሞከራቸውም። በርግጥ አርቴታ እነዚህን ልጆች አጣምሮ ብዙ ጊዜ አልሞከራቸውም። ቢሆንም ግን አረ ሳሊባና ማጋሌሽ ጀማው የአየር ኳስ አንድ አንጠቀምም አንድ የምድር ውስጥ ተውት እንደዛ ግጥቅጥ ብለው እየተከላከሉ። ለማንኛውም ግን ቼልሲ ዛሬ ላሳየው ብቃት ሚገርም ግን አርቴታ እኔ ተቀያሪ ተጫዋች እያለ ለምን እኔ በነዛ ተከላካዮች ብቻ ምድርቅ ማለት እንደፈለገ አልገባኝም። በተለይ ማስኩዌራ እንዴ እያንዳንዱ እኮ የሚያወጣቸው ኳሶች እኮ የተበለሻሹ ነበር እያንዳንዱ ማለት ነው ጀማው። ለማንኛውም እንግዲህ ምንም ለማንኛውም የለውም ጀማው። ለማንኛውም በቃ የሚያስቆጭ ነጥብ በጣም እውነት ለመነጋገር ከሆነ ሁለቱም የሚገባቸው ነጥብ ያገኙት ሁለቱም አቻ ለሁለቱም ፌር ነጥብ ነበር። አቻ ለሁለቱም አየር እኮ ያጠቋራ ባሪያ ደንቆር እኮ ነው። ካይሴዶ የተባለው ድንቁር ያለ ድንቁር ከኳስ ውጭ እኮ ነው አገልግሎቱ። እሱ ከኳስ ውጭ አለቀ እኮ። ከኳስ ጋር ራይት ነው ይሉት ከኳስ ጋር ከኳስ ውጭ ምን አይነት ሞተር እኮ ራይት ምን አይነት ተጫዋች እኮ እንደሆነ ካይሴዶ ጭንቅላቱን አስቀምጦ ድንቁር ያለ የጥቁር ስራ ነው የሚሰራው። ጭልም ያለ የጥቁር ስራ። ዛሬ ግን ቼልሲ ጎል ተጫዋቹ ነው አርሰናልን ጎቤውን አርሰናልን እንዴ ሙኒክን ይለጠፈውን እንዲህ ተቋቁሞ አቻ መውጣት ለቼልሲ ጥሩ ነገር ነው። በጣም የሚገርም ነጥብ ነው። አርሰናል ደግሞ የሚያስቆጭ ነው። የእውነት የሚያስቆጭ ነው። አይ ካይሴዶ በሰዓትሽ ተጫውተሽ ነጥብ ተጋርተሽ ወጥተሻል። ይመችሽ። በቤንች ገብተን ከረፍት በፊት 3 ቢጫ አይተን ረብስማም 3 ነጥብ ይገባ ነበር። ይሁን ይመችሽ። ቼላው ላቻ ለማይልፍ ውጤት ነው የለፋ ነው ግን ይሁን ምንም ማድረግ አይችልም። ሃፍ ታይም ወተናል። አርሰናል 0 ቼልሲ 0። አንቶኒ ቴይለር የሚባል ብስ ያልክዳኛማ 10 ደቂቃ ሳይሞላ ነው ኦሬዲ 3 ቢጫ የሰጠው። ወዲያውኑ ነው ይሄ ጨዋታ ፈርስት ሃፍ ሬድ ካርድ አለው ያልኩት። ያልጠበቁት ሬድ ካርድ ካይሴዶ መሆኑ። ካይሴዶና ራይስማ የሚወዳደሩት አንድ አይነት ጭንቅላት ሲኖራቸው ገባር ቶ የፊዚካል ምናምን ብቃቱ ምናምን ቶ ካይሴዶ ጭንቅላት አለው ወይ? የሴስ ደጋፊዎች ምንም እንዳታለቃቀሱ። ካይሴዶ ጭንቅላት አለው የለው? የኛ ቢልዳፓችን ሽት ሜሪኖ ዝም ብሎ ኳስ ይሰጣል። ሂንካፔና ሞስኬራ ስተት ሳሊባ ለመኖር ችግር የተግማማ ጨዋታ በቃ በሁሉም አቅጣጫ የተግማማ ጨዋታ ነው። ፈርስት ሃፍ አለመግባቱ ራሱ ያበደል። ፈርስት ሃፍ ጎል አለመግባቱ ከዛ ካይሴዶ የሚባል መሀይም ሰውዬ ጌሙን አስረክበው ሰጠን። ይሄን ጨዋታ በጣም ያሰጋ ተሸንፈን ነበር ማለት ይችላል። ጌሙን አስረክበው ሰጠን። እቺኛዋ ደግሞ ማን ነው ከስንት ጊዜ በኋላ ዛሬ ተሳካላት። እየቋጠረች ነው። ምንም አላወራም። ሃፉን ሙሉ ምንም አላወራም። ማን እስኪው እንደስ እየቋጠረ እሺ አንድ እኩል ወጣን። ተበሳጭቻለሁ፣ በጣም ተበሳጭቻለሁ። ግን ተበሳጭተህ መተው ስትሸነፍ ወይ አቻ ስትወጣ ስትበሳጭ መተው ቪዲዮ መስራት በጣም ይከብዳል። እስካሁን ድረስ አድርጌዋለሁ እንደምታዩት ማለት ነው። እና ዛሬ አሁን የሊቨርፑል ጨዋታ የዩናይትድ ጨዋታ አይቼ ቪዲዮ መስራት የሆነ ሞራሉ ራሱ አልነበረኝ አቅለ መናገር ማለት ነው። ስለ ብዙ አደረኩኝ፣ ግን በቂ አልነበረም። የሰውን አድናቆት ወይ ደግሞ የሰውን ሪስፔክት ለማግኘት በቂ አልነበረም። እና በቃ አቅለ መናገር ሞራሌ በጣም ዜሮ ነው። በአሁኑ ሰዓት ሞራሌ ዜሮ ነው። ላይቭ ስትሪም እያረኩኝ ነው። የአርሰናል ጨዋታ ዛሬ ላይቭ ስትሪም አድርጌያለሁ። ለእግር ኳስ ብዬ ስቱዲዮ ሴታፕ ለማድረግ ብዙ ወጪ አድርጌያለሁ። ጀስት ለእናንተ ጥራት ያለው ኳሊቲ የሆነ ኮንቴንት ለማቅረብ ብዬ ማለት
ብዙ ወጪዎች አውጥቻለሁ። ጀስት ዩቲዩብ ላይ ቲፎዞ ገብታችሁ ብቻ ማየት ትችላላችሁ። እና ምን ያህል ሰው እንደሚያበረታታኝ ምን ያህል ሰው የኔን ኮንቴንት እንደሚናፍቅ ገብታችሁ ዩቲዩብ ሰብስክራይብ ስታደርጉ ነው የሚነግረኝ። እና ይሄን ብታደርጉ በጣም ሞራሌ ይመለሳል ብዬ ገምታለሁ። ሞራሌ በአሁኑ ሰዓት ዝቅተኛ ነው፣ በጣም ዝቅተኛ ነው። መጥቼ በእናንተ ፊት መናደድ ራሱ እስኪደብረኝ ድረስ ማለት እና እስከዛ ድረስ ምናልባት ቲክቶክ ላይም ስለሌሎቹም ክለቦች ምናምን ሁሌ ቪዲዮ ለመስራት ብርታት መሆን ከቻላችሁ ገብታችሁ ዩቲዩብን ሰብስክራይብ አድርጉልኝ እና ሞራል ስጡኝ። ቢያንስ የእናንተን የልብ አዋርድ ላሸንፍ። እናንተ ቦታ እንደምትሰጡኝ እንደምታደንቁኝ ምናምን የምታሳዩበት ምርጥ እድል ነው እና የሁላ ኢንቨስትመንት የሁላ ሰዓት መና የገባ እየመሰለ ነው እና እንደዛ እንዳልሆነ ገብታችሁ ብታሳዩኝ ደስ ይለኛል። ማሸነፍ የነበረብን ጨዋታ ነበረ። ሃንግማኖች ለእናንተ አንድ እኩል በቂ ነው ብላችሁ ካሰባችሁ ይመቻችሁ። ግን አንድ ሳምንት ሚዜ ሆናችሁ ከዛላ ወደ ሶስተኛ መለስኳችሁ። ለሚዜነት አትመጡም። ቀይ ወጥቶብን ተማሙተው አግብተዋል። ያሁላ ፉከራቸው የት ነበረ ነው ነገር? እኛ ተሸውደናል። ሸዋሸዋን የሰራነውን ጨዋታ ግን ገብቷል አይደል? ትልልቅ ጨዋታ ማኔጅ ማድረግ ደግሞ እንደማንችልም አይተናል በስርዓት። የቼልሲ ደጋፊዎች ሐቃቁን እናውራ ከተባለ ያገኘነው እድል አበላሽተናል። ያራዳ ልጆች በጣም ደብሮኛል። የምር በጣም ነው የደበረኝ። ውጤቱ ማሸነፍ ይገባን ነበር። ያ ሲፎክሩለት የነበረውን አርሰናል ግን አይተነዋል። ዛሬ ምን አይነት ቲም እንደሆነ አይታችኋል። ኑስኪ ዘንድሮ አርሰናል ዋንጫ ይበላል ብላችሁ የፈራችሁ የተቃራኒ ቡድን ደጋፊዎች ኑስኪ አንዴ ጠጋ በል ተመልከቱት። ይሄን ደረጃ ማንቸስተር ሲቲ ሁለተኛ ላይ ይገኛል በ5 ነጥብ ብቻ እርቁ። ገና 13ኛ ሳምንት እንዴት ነው መንፈረው? ያውም ደግሞ አርሰናል የሚባለው ቡድን ይሄ ነው 38ኛው ደቂቃ ላይ ቀይ ወጥቶለት ከቼልሲ ጋር እየተጫወተ አንድ እኩል የሚጨርስ ቡድን ማለት ነው። ሽት የሆነ ፐርፎርማንስ አሳይቶ ያውም ደግሞ በደንብ ተጭነው ሊገርቡት የተዘጋጁት ቼልሲዎች ነበሩ። እንደውም ማለት የዋንጫው ቡድን ሳይሆን ማለት ነው። ስለዚህ ለምን ነው የምትፈሩት? ምንድነው ስጋታችሁ? አሁን እኮ እንደውም የሚያሰጋ ቡድን አለ ቼልሲ። ለዋንጫው ከፈራችሁት ማለት ነው የሚያሰጋ ቡድን። ይሄንን ወጥ የሆነ ቲም ነው ዋንጫ ቲም የምትሉኝ በመቤቴ የተዝረከረከ አቋም በቃ ቼላ ወንድም ጥላ ከለላ ማለት ነው። ሁሉም ይቅርበት፣ አንተ ብቻ በላ ትችላላችሁ። ካይሴዶን የሚያክል በቃ ቁልፍ ተጫዋች ገና 38ኛ ፈርስት ሃፍ ወጥቶበት እንደዚህ ፈተናችሁ አልበለጣችሁ። ከፖዚሽን ውጭ እኮ አልበለጣችሁም እኮ ሙከራ ይበልጣችኋል። ኦን ታርጌት እኩል ናችሁ። ዲክላን ራይስ ኦር ካይሴዶ አብሮ ነው እንደ ዲክላን ራይስ የወጣው። ምን አይነት አቋም ነው? እንደዚህ አይነት የዋንጫ ቲም አይተን አናቅም። እንደው ደና ቆፍጠን ያለ ኳላ የሚያደናብራችሁ ቲም አታችሁ ነው እንጂ ምንም የዋንጫ ቲም አይመስልም። የማሸነፍ ፍላጎት የለውም። ትንሽ ጠንከር ያለ መከላከል ሲገጥመው ይፈተናል። ከቆመ ኳስ ውጪ ምንም እድል መፍጠር የማይችል የነሆለለ ቲም። አንድ ቲም ጠንከር ብሎ ኳላ ይከተልሽ ብቻ ትደናበር ያለሽ። ይሄ ደከመ ቲም ነው። ምንም የዋንጫ ሜንታሊቲ የለውም እያልኩሽ ነው ጎብዬ። ዛሬ ግን ማለት ነው አዳማ ኤቨንት ነበረንና በቃ መቤቴን ነው የምላችሁ። ታውቆኛል የነገርኳችሁ ሰዎች ኮሜንት ላይ ማለት ነው ይኸውልሽ ቡዳ እንዳልመስላችሁ አንድ እኩል ነው። ዛሬ ዩናይትድ ክሪስታል ፓላስን ያሸንፋል። ቼልሲ ካርሰናል አንድ እኩል ነው የሚወጣው። ምን አለ በሉኝ እያልኩ ነው አንድ እኩል የወጣውና ጭራሽ በቀይ ወጥቶበት ነው አንድ እኩል የወጣውና ይሄ ፎጣ የሆነ ቲምሽ ገና ይዝረከረክልሻል ጎብዬ፣ ገና ይዝረከረክልሻል። ነጥብ ስታንጠባጥቢ እንዳላገኝሽ ዛሬ ስጥት ከመደረግ ትንሽ ነው የተረፍሽው። ግን ይሄም ስጥት ከመደረግ አይተናነስም ነው ምልሽ ማለት ነው። አገኝሻለሁ። ሁላችሁም ቆማችሁ ለቼልሲ ልታጨበጭቡ ይገባል። በጎዶሎ የሊጉን ብቻ ሳይሆን የወቅቱ የዓለማችንን ምርጥ ቡድን ገጥሞናቸው ያጠናቀቀው። አንድ ጥያቄ ደግሞ አለኝ። አርሰናል የሊጉን ዋንጫ አያነሳም ብላችሁ የምታስቡ ሰዎች ያነሳል ብላችሁ የምታስቡት ቡድን አዘጋጅታችኋል ወይ? የኔ ጥያቄ። ውርስ የሚኖረው ልጅ ሲኖር ነው ማለት ነው። አለበለዚያ መንግስት ነው የሚኖረው። አርሰናል የፈለገ ነገር ቢሆን ዘንድሮ የአርሰናልን ስህተት የሚጠቀም ቡድን አለ ብዬ አላስብም። ወደ ጨዋታው ስመለስ በዛሬው ጨዋታ ላይ አርሰናል አቻ ለመውጣቱ ዋነኛው ተጠያቂ ሰው ሚኬል አርቴታ።
ሉዊስ ስኬሊ ኦልሬዲ አጣፋው። ሪካርዶ ካላቪዮሪ ላይ መውሰድ ያልፈለገውን ሪስክ በደቂቃዎች ውስጥ ነው ያጣፋው። ቢጫ ካርድ ተመልክቶ ተመሳሳይ ሪስክ ፖይንትለስ የሆነ ቅያሪ ሆነ ማለት ግን በቀይ ከቼልሲ ወጥቶ ኳስ አርሰናል ጋር እንደሚሆን እየታወቀ የአርሰናል ተጫዋቾች ጥፋት የመስራታቸው ድል በጣም አነስተኛ እንደሆነ እየታወቀ ሪካርዶ ካላቪዮሪን አስቀርቶ እነ ማርቲን ኦዴጋርድን እነ ማዶኬን እነ ቪክቶር ዮኬሬስን የማጥቃት ኃይል መጨመር ሲኖርበት ተከላካይ በተከላካይ ፖይንትለስ ይሆን። እኔ ሚኬል አርቴታ ዋጋ አስከፍሏቸዋል ዛሬ። ሌላው በዛሬው ጨዋታ ላይ የዲክላን ራይስ እና የካሴዶ ዲቤት ያበቃለት ይመስለኛል። ዲክላን ራይስ ምን ያክል ጥራት ያለው ተጫዋች ብቻ ሳይሆን ዩኒክ ሜንታሊቲውና በሳል ሰው መሆኑን የተመለከትንበት ጨዋታ ነው። ካሴዶ ደግሞ ተገላቢጦሽ ማለት ነው። ሌላው በዛሬ ጨዋታ ላይ የተመለከትነው የቼልሲ የተከላካይ ክፍልና ግብ ጠባቂ መሻሻልን ተመልክተናል በዛሬው ጨዋታ ላይ ማለት ነው። ስለዚህ የዛሬው ጨዋታ ለሁለቱም ቡድኖች አቻ ይገባል ብዬ አስባለሁ። ግን ከአርሰናል ይልቅ ላደንቀው የምፈልገው ቼልሲ ነው። እግዚአብሔርን ይሄን ጌም ለ11 ብንጨርስ ሞተ ነበር ከዚህ የምትወጣው ሞተ ማለት ኖርዝ ለንደን እስኪጠፋብህ ነበር መቀጠቅጥ። ዛሬ ግን እድሜ ለአንቶኒ ታይለር ሁሌ ቀይ ካርድ ለሚበዝብኝ ዳኛ አለመታደል ነው። በዳኛ አላለቃቅስ ግን አመለጥክኝ። እሱም ብቻ ነው ልል የምችለው። አምልጠኸኛል። 1 ነጥብ ወሰድክብኝ። አንደርዶግ ቲም ትሆናለህ። ለ10 እየተጫወትኩ አንደርዶግ ቲም ማን አልቻልከኝም። የኔን ምርጡን ተጫዋች አውጥቼ ማለት ነው። ካይሴዶ ፓልመር አልገባ የሞት ክነ ዘንድሮ ዋንጫ ታነሳለህ። ቆይ ታነሳለህ። አምልጠኛል በሙ ዛሬ ዴክላን ራይስ ማለት ነው ሌቭል ነው ያሳያችሁ። ሌቭል ማለት ነው። ካይሴዶ ምን አደረገ? በቀይ ወጣ። ጥቁር ነው፣ ምንም አያውቅም። ተናግሬ ነበር። ራይስ the best midfielder in the Premier League ና in the world ምንም ጥያቄ የለውም። ይሄንን ዳውት ማድረግ ከፈለክ ማለት ሄተር ነህ ማለት ነው። በፍጹም ሄተር ነህ። ራይስ ይችላል። በጣም የሚገራርሙ ታክሎች እያደረገ ነበር ማለት ካይሴዶ በቀይ ወጥቷል ዛሬ። ገባችኋ? ምክንያቱም አልቻለም። በቃ ካልቻልክ በቀይ ትወጣል። ግን በጣም ነው የተናደዱት። አንድ የሌላ ክለብ ደጋፊ አቻ ወጣ አርሰናል ምናምን ብላችሁ እንዳትደሰቱ። አዌ ጌም ነው፣ እየጨረስን ነው። በሜዳችን እኮ እናገኛቸዋለና ከዛ ይዛኔ እንኖራለን። ኖርማል ወያለው እፈር ዲ በቀይ ወጥቶብኝ ላስጨንቅ። በቀኝ ወጥቶብኝ እኮ እግዚአብሔርን እችላለሁ። ምንም እኮ አልተመጣጠርንም ምንም። እና ወንድ ዳኛ እግዚአብሔርን አንድ ፈውለኛ እኮ አይነፋም። እነሱ ቢጫ እንዳለ ተጫዋቾቹ አይተው ማለት ተጫዋች እንዲቀይሩ ነው እየገፋፋቸው የነበረው እንጂ በቀይ መንቀል አልፈለግም። ይህን ቲም ማለት ነው ለዋንጫ እንዳታስቡ ጨራሽ። አንድ የተሳሳተ ኳስ አገኛችሁ፣ እድሜ ለጆዋፔሮን አመስግኑ። ጆዋፔሮ ነው እንጂ የጠቀማችሁ ስንት ኳስ ኤስቴቫው እሺ ቢያንስ ለምድ ነው ነበር። ጆዋፔሮ ምን ይባላል እንዲህ ስንት ነው የከፈላችሁት? እና ማዱዌኬን ደግሞ አሪፍ አድርገው ሞክ አድርገውታል። ጀግና ናቸው። ለማንኛውም ግን ማለት ነው አስጨንቃለሁ እስከ መጨረሻ ድረስ እኔና ሲቲ ሆነን ላበላብ ነው የምናደርገው። ጠብቀኝ። ያንጠለጠልንበት ፍሬያችን ፍሬ አፈራ ጀማው። ይኸው ቴላው ለወያለው የማርያም መንገድ ሰጥቶ ለቀቀው። በቃ እኔ እርሶ ቼላው እያሉ ለንደን ውስጥ ሌላ ወያለ ምናምን ቢፈጥሩ ለምንድን ነው ለንደንን የምታዋርዷት ነው? እርሶ እያሉ እንዴት እኔ ከወያላ ገዩ በሻሸ ቀጣጣፍርኩም ብለው ትልቅ ሰው ሲያወራ ምን አይነት ቅማላም የሆነ ግን ጨዋታ ነው ወላሂ። ወይ ምርጥ ጨዋታ አይተን ቢሆን ጥሩ። እኔ በ10 ተጫዋች አይደለም በ11 ተጫዋች የሚደብረኝን አታ በ10 ተጫዋች ቼልሲ ያጠቀ ጨዋታ ሳካ ማታ ነው አይደል ቀለበት ያስቆ ምንድነው? አዳር ሙሉ ነው እንዴ? ምንድነው ሲሰራ የነበረው? ካልቻልክ አልችልም በቃ ዛሬ ደክሞኛል ብላ አትንተናትንም። ማዱኬ በአንተ በኩል ቢጫወት የሆነ ነገር ይፈጥር ነበር። 3 ኳስ አንተ ማነህ ነው ከኮርና ከጆርወራ ቦታ እንዳለ ማይሆን ሹት ወደ ላይ። አረ ቢስሚላ እኔ መግባቱ አላናደደኝም። ምክንያቱም እንዳለ የተጎዱ በተጫዋቾች የፕሪሚየር ሊግ የዓለም 2 ምርጥ አይን የሆነ ተከላካይ አተን ነው አንድ ጎል መግባቱን ያልገረመኝ። እንዴት ግን አናግባም በ10 ተጫዋች ቼልሲ እንደዛ ያጠቀ ይጫወታል። ከሁለት ቀን በፊት
ሙኒክን ቀጥቅጦ በደስታ ላይ ሰቅሎኝ ይሄው ዛሬ ደግሞ ፍረት አልይ እኔ በአላህ በ10 ተጫዋች በጎዶሎ ይሄ ለአሁን ላለበት አርሰናል አይሆንም። እኔ ያለፉትን አመታት ችግር የለብኝም፣ ግን አሁን ይሄ አርሰናል ምን እኔ ሜሪኖ በቃ ጎሉን ካገባ በኋላ በቃ ከዛ በኋላ መቀየር ነው ያለበት። ሜሪኖ መሃል ሲሆን ለነገሩ ሜሪኖም ጥሩ ነበር ዛሬ። እሺ ቼላው ግን ምን አይነት ቡድን ነው? በእግዚአብሔር 60 ደቂቃ በ10 ተጫዋች ተጫውቶ ዋንጫ። በጣም ደግሞ የዋንጫ ቡድን ናቸው። በጣም ነው የምታሰጉኝ። እኔ አሁን ፈራ ውስጤ በጣም እየፈራው ነው እውነት ለመናገር። ከዚህ ጨዋታ 1 ነጥብ እንድታገኙ ያደረጋችሁ አንድና አንድ ምክንያት የካይሴዶ ቀይ ካርድ ብቻ ነው። ባይዘው አንድ ማለዋሻችሁ ነገር የጎል ጭራቁ ሲገባ በጣም ደንግጬ ነበር፣ ልቤ ፈርቶ ነበር። ቼላው ግን ይችላል። አደራ አትበላም ቼላው፣ ይመች። አመቱ ማለት ነው የወረደው መጥፎ አርሰናልን የተመለከትኩት ተቃጠልኩኝ። እግዚአብሔር ነው የምላችሁ ዛሬ ተቃጠልኩ፣ ጨስኩ። በቃ እኔ ብጮ ሁላ የሚወጣልኝ አይመስለኝም። ምን ሆነው ነው ተጫዋቾቹ? ምን ሆነው ነው? ምንም እኮ ፈርስት ሃፍ እኮ በቃ ምንም የዛሬው አንድ ደህና ተጫዋች ዴክላን ራይስ ነው ለኔ። በቃ አለቀ። ከቀያሪዎቹ በፊት ማለት ነው። ሴት ፒስ ይገባብናል። 10 ተጫዋች የያዘው ቼልሲ ሴት ፒስ ያገባብናል ጋይስ። ያቃጥላል። ሲቀጥል ጨዋታውን መቀልበስ የምንችልበት ረጅም ደቂቃዎች ነበሩ። ስማ ቼልሲዎች ግን ማለት ነው አህዮች። ምንድነው ኳስ ልትጫወቱ ነው ወይስ ልትደባደቡ ነው የምትገቡት? በእውነት ወጠጤ ብቻ እንዴ! ደረቱን ይሰጣል። በቃ የሆነ ነገር ይፈጠር፣ ደረቱን ገልብጦ ሊጣላ ሊደባደብ። ኤንዞ ማሬስካ ማለት ነው ዛሬ እየቻልክ ነው ችለህ ራሱ ማለት ነው። ግን ይኸውልህ 1562 ቀናት ተቆጥሯል ካሸነፍከኝ። ስለዚህ ምንም አልክ ምንም ለንደን ቀይ ናት፣ ምንም አታመጣም። አለቅ ቼላ ወንድሞቻችን በቀይ እኔ ዛሬ ማለት ነው ስለ ቼልሲ ሳስብ፣ በእውነት ስለ ወንድሞቻችን ሳስብ ስለ ጄምስ አላሰመተው አልችልም። ዛሬ መሃል ላይ ምን ሲሆን ነበረ? ኢዜን ኩክ ነው ያደረገው። ኢዜን በጄምስ ኪስ ውስጥ ብትፈልጉ ታገኙታላችሁ። በቃ በጄምስ ኪስ ውስጥ ኢዜ ይገኛል። ምንም ላችሁ አልችልም። ይኸው ቼልሲ ፋንስ፣ ይኸው ዛሬ ዩናይትድን ብሉ ማለት ነው የለበስኩት። ወንድሞቻችን እንደሆናችሁ ላታያችሁ። እንወዷቸዋለን። ቼልሲ ይሄን አመት ይበላል ዋንጫው። ቼልሲ ይበላል ነው የምልሽ ፓፓ። እየመጡ ነው። ታገሉ። አርሰናል ደካማ ጎኑ እየተነቃበት ነው። በፊት ጎል አይጋበት፣ አሁን ጎል እየገባበት ነው። በቀይ ካይሴዶ ደግሞ ምን አይነት ስራ ነው የሰራው? ምን አይነት ስራ! አሳበርከኝ። በቻ ቼልሲ እንወዳ። በሚያስጠላ ሁኔታ ነጥብ ጥለናል። ቤተሰብ ካይሴዶ ምን ሆነ ነው? በፈጣሪ ስም ቼልሲ ሲዳኝ ያለ ቀይ ካርድ የማይዳኝ አንቶኒ ታይለር ላይ እንደዚህ አይነት ፎል ትገባለህ? ኧረ በስመ አብ! እንዴት ካይሴዶ በቃ ማይሆን ስራ ነው የሰራው። 3 ነጥብ የምንወስደውን ጨዋታ በጣም ነው የተበሳጨሁት። በጣም ያስጠላሉ። በቃ ቼልሲ ቀይ ወጥቶበትም ምን አይነት እንዴት ዶሚኔት አድርጎ ተጫወተ አይታችኋል። ፈርስት ሃፍ ላይ ሰከንድ ሃፍም ትንሽ ተንገጫገጨ እንጂ በቃ ፈርስት ሃፍ ቅጥቅጥ ነው ያደረግነው። ቀይ ወጥቶብን ማለት ነው። የሚያስጠላ ውጤት። እግዚአብሔርን ቼልሲ ዛሬ ማሸነፍ ነበረበት። በቃ አርሰናል እንኳን ጎል ሊገባበት ሲሞከረበት እናደዳለን። ሲያስጠላ። አንተ ማን ነው? አርቴታ በጣም እረፍ። ይሄ ባህሪ አያዋጣህም። አርቴታ አትነጫነጭ። አሰልጣኝ ነህ። በቃ ኩሉን በቃ የአሰልጣኝ ሙድ አራምድ። እንዲህ ነው የሚነጫነጨው። ሲያስጠላ። በእግዚአብሔር በጣም ነው የሚያበሳጨው ውጤቱ። እግዚአብሔር በጣም ነው የሚያበሳጨው። ማንም አልተደሰተም በዚህ ውጤት። አርሰናልን ፕሪሚየር ሊግ ላይ ለማሸነፍ ከማሰብ በፊት መመለስ ያለበት አንድ ጥያቄ አለ። አንተ ሊቨርፑል ነህ? ምንድን ነው የምትለብሰው? ቀይ ነው ሰማያዊ አይደል? እና ምንድን ነው የምትሰራው? ሁሌ እኛ ልናስጥለው አንችልም እኮ። ሊቨርፑል ማግኘት አርሰናልን ፕሪሚየር ሊግ ላይ ማግኘት የሚችለው 2 ጊዜ ብቻ ነው። በየእንትኑ እያስጣልን ከዛ ፕሪሚየር ሊግም እንዳይበላም ፈልገህም ሳታስጥለውም አይሆንም። በቃ እኛ አንድ ደረሰን እንትና የምንችለውን ሞከርን አይደል እንዴ? የኛ ዳ ነው እንዴ? ፕሪሚየር ሊግ እንዳይበሉም ፈልገ ከዛ ሳታስጥልም ይሆናል እንዴ? ይቻላል። በ10 ተጫዋች ይቻላል። አንበሳዬ ቼልሲ እኔ በቃ ድሮም ቼልሲ አቻ ነው የፈለግነው ውጤት። አንድ አቻ ነው ያለቀው። ምን ፈልገው ውጤት ማለት ነው። ከመሪው አርሰናል በ5 ነጥብ ከነዚህ ደግሞ በ1 ነጥብ ርቀን 5ኛ ላይ እንገኛለን። ዋንጫን ብላለን እያለን ሳይሆን ማለት ነው ቢያንስ ማለት ነው ጋፑን እያጠበብነው ነው። ጋፑ እየጠበበ ነው።
ምንድነው? እሺ ለምንድነው ያላሸነፍሽው አርሰናል ዛሬ? ካይሴዶ እንግዲህ ካይሴዶ የተባለ ትልቅ ተጫዋች ተቀንሶ ለምንድነው ያላሸነፍሽው? ለምንድነው ያላሸነፍሽው? ማክሰኞ ደግሞ በቃ በዚሁ ሞራል ማለት ነው እንዲሁ ቢያደርጉልን በቃ ነገሮች ለሰማያዎቹ ለማንቸስተር ሲቲ የተመቻቹ ይመስላሉ። ለነገሩ አቻ መውጣታቸው ጥሩ ነው። ቼልሲም ቢያሸንፍ ጥሩ ነበረ። ምክንያቱም ያው ቼልሲ መቼስ ይበላል አንልም፣ ግን ወንዳ ወንድ ቲም ነው። እግዚአብሔርን አሁን አቻ ውጤት እኮ ለአርሰናል መጥፎ ውጤት አይደለም። አቻ ውጤት ሲባል ዝም ብሎ ግን ቀይ የወጣበት ቼልሲ ረበስ ደግሞ ቀይ ሲወጣበት ባለፈውም ከዩናይትድ ቻሎማን የደረሰላት አሁን ደግሞ ቀድመው አግብተው ጭራሽ ዘግተው ነበር። ይህ ሰውዬ ምን አይነት ቴስታ ነው የሚመታው? በስመ አብ ወልድ። እንዲህ ከሃላንድ ሹት በላይ ያስፈራል የዚህ ቴስታ ማለት። ካይሴዶ ቲሙን ዋጋን ያስከፈልከው። ኧረ ትችላለህ እኮ ምርጥ ሲዲኤም ነህ፣ ግን በቃ ሪስክ አትውሰድ እንዴ። የዋንጫ ቲም አይደለም አርሰናል። ለምን አታምኑም? በቃ ወንድ ቲም ሲያገኝ አያሸንፍም አርሰናል። ሰንደርላንድ ወንድ የነበረውን በሜዳው ሄዶ አላሸነፈም። የዋንጫ ቲም ስትሆን ደግሞ ማሸነፍ አለብህ። ቼልሲ ወንዳ ወንድ ነው በጣም ቀይ ወጥቶበት እንኳን ማሸነፍ አልቻለም። የዋንጫ ቲም ስትሆን እንደዚህ ማድረግ አለብህ የለብህም። እኛ እንደዚህ እየተልከሰከስን ራሱ ልንበልጣቸው ነው መተን በቃ። ፓልመርን ለምንድን ነው ያላስገባው? አውቃለሁ አሁን ቢያስገባው ዲፌንድ የሚያደርግለት ሰው ምናምን ማስወጣት ሊኖርበት ነው፣ ግን ቢያስገባው በቃ ኧረ በስመ አብ አንድ ካውንተር በቂ ነበረ። ለማንኛውም ነጥቡ እንደምታዩት በ5 ነጥብ ሆኗል ማለት ነው። ጠቧል ከ7 ነጥብ ገና ነው። 13ኛ ሳምንት ነው። ያው እንግዲህ የሚፈጠሩትን እየመጣን ኢንጆይ እናደርጋለን። ቼልሲ እውነትም የለንደን ተወካይ የለንደን ኩራት አንተ ነህ። በቃ ለንደን ኢዝ ኦልዌይስ ብሉ አለቀ። በቃ ምንም የማያጠራጥር በስመ አብ በጎዶሎ እኔ እኮ ኖርማል እኮ ጨዋታ መሰለኝ እኮ እንዴ። በቃ እየወጣበትም እኮ አይመስልም ቼልሲ። ኧረ ቼለው ይችላል፣ የምር ይችላል። ይሄ 3 ነጥብ ይገባ ነበር። አቻ አይገባም፣ ላንተ አቻ አይገባም፣ ማርያምን አይገባም እንዴ። ይሄ ጥናሻም የለንደን ሚዜ ኧረ በመድኃኒዓለም እንዲህ እኔ ቃላት የለኝም። በስመ አብ ምን አይነት ምን ሲያጠቃ አይፈራ፣ በቃ እየወጣበት አይመስል። ይሄ ዋንጫ አንተ ነው። ካንተ ውጪ ማንም ሊበለው አይችልም። ያ የለንደን ሚዜ ሰሞኑን ያዙ ልቀቁኝ ብሎ ኧረ በስመ አብ እኔ ቃላት የለኝም። ቼልሲ ቃላት የለኝም ማርያምን። ዓለም ለዋንጫ እየጠበቀሽ ቼለው በጎዶሎ አልከሰከሰሽ በልልኝ። ይሄ አቻ ለቼለው ሽንፈት ነው ማለት ሽንፈት። ምን አይነት ወኔ ያለው ቡድን ነው? ከማን ነው ቀይ ወጣው? እስኪ ንገር፣ ከማን ነው? እስኪ አንተ ወያላ ያንተ ቡድን ነው አሁን ዩናይትድ በቀይ ወጥቶ ለተሸነፈ ሲል የነበረው ወንድ ክለብ ነው ቼለው። ወደ ቋጠሯችን መልሰህናል። በጣም እድለኛውንና በጣም ቀሽሙን አርሰናል አይተናል ዛሬ። በጣም ነው የሚደብረው። ቢስሚላ አንድ ተጫዋች ተቀንሶለት አርሰናል ማሸነፍ ካልቻለ በጣም የሚያሳዝን ነው። ኤኒዌይስ ግን ስቲል መሪነታችንን አስጠብቀን ያለ ነው። ፈተና የሆኑባቸዋል ተብሎ ከታሰቡ ጨዋታዎች አንዱን አሸንፈናል፣ አንዱን አቻ ወጥተናል። ቪላና ብሬንፎርድም እንደምናረጋቸው አላቅም ማለት በቃ ዙቢሜንዲም እንደሆነ አላቅም፣ ኤዜም እንደሆነ አላቅም። ኤዜ ይመጣል ይሄዳል እና ኤኒዌይስ ግን ውጤቱ እንዳያችሁት ነው። አቻ አልቋል። አራዳ ኤፍኤም ነበርኩና እያስተላለፍኩኝ ነበረ። ከዚህ በኋላ ደጋግመው የሚጠሩኝ ይመስለኛል። ይመቻችሁ ነው። እሺ ምን ተብሎ ነው የሚወራው? ወረድ አንድ በ10 ተጫዋች እንኳን ወጥቶ አንድ ጎል በትንሹ እንኳን ማያሳ 45 ደቂቃ ነበርና አይደል? አንድ ጎል አግብተን እግዚአብሔርን የተቃጠልኩኝ አረርኩኝ ነው የምላችሁ። ይኸውላችሁ እኔ የሚያናደም ተቀላችሁ የኛ ላይ መለያ በሆኑ በሴት ፒስ አግብተው አንድ ጎል ወይኔ ብለው ራሱ እያጠሩ በእግዚአብሔር ጀምስ ግን ምን አይነት ተጫዋች ነው? እውነት የቼልሲ ደጋፊዎች እሱ ስላላችሁ አመስግኑ። እሺ ከምሬን ነው የምላችሁ። የሚችል ተጫዋች ነው ከምር። ምን ተብሎ ነው ሻውን የሚወራው? አንድ ማጋለሽ እና ሳሊባ እንኳን አንዴ ዛሬ ባይኖሩ ሴት ፒስ ይግባብን። ወይኔ ምን ተብሎ ነው ሻውን የሚወራው? የመቃጠል ከመሆኑ ገረስ አሁንም ነገም ቢሆን ለንደን ይስሬድ። እሺ ወይኔ